ሰላም ጤና ይስጥልኝ እንደምን ሰንብታችኋል? ሄኖክ ነኝ ከሄኒላንድ ቱቶሪያል። ዛሬ የመጀመሪያውን የዊንዶውስ 7 ተከታታይ የቪዲዮ ቱቶሪያል ይዤላችሁ ቀርቤያለሁ። ባለፈው ባወራነው መሰረት ይህ ቱቶሪያል ይበልጥ የተዘጋጀው ኮምፒውተርን አያውቁም ወይም ደግሞ ዶን የማያውቁት ሰዎችን በተመለከተ ብቻ ነው። ነገር ግን ሁላችሁም ብትመለከቱት ለእናንተ የሚሆን ነገር አይጠፋም። በተለይ ደግሞ የሲኤምዲ ወይም ደግሞ ኮማንድ ፕሮሞት ነገሮችንም አካትቼ ስላለው ሁላችሁም እንድታዩ ተጋብዛለሁ። ነገር ግን ይሄኛው ቪዲዮ ወይም ፓርት 1 ብቻ የተዘጋጀው እንደ መግቢያነት ልገለገልበትና የተወሰኑ ቃላትን ላስተዋውቅበት ብቻ ስለሆነ ችግር የለውም። ይህ የምትመለከቱት ነገር የዊንዶውስ 7 ዴስክቶፕ ይባላል። እዚህ ዴስክቶፕ ላይ ብዙ ነገሮች እናገኛለን። እኛም ብዙውን ስራችንን የምንሰራው እዚህ ዊንዶ ላይ ይሆናል። አብዛኛውን ነገር የሸፈነው የባክግራውንዳችን ፒክቸር ነው። ስለዚህ የባክግራውንድ ፒክቸር ዴስክቶፕ ላይ ከምናያቸው ወይም ከምናገኛቸው ነገር ውስጥ አንዱ ነው። ሌላው የታስክ ባር ይባላል። ታስክ ባር እዚህ እታች የምታዩት ቀዩ ነገር ነው። እሱን እንደ ልባችን ልናስተካክለው እንችላለን። ይህ የምታዩት ታስክ ባር ይባላል። ስለዚህ የምንሰራቸውን ስራዎች ሁሉ የምናገኝበት ነው። ለምሳሌ እኔ አንድ የሆነ ነገር ብከፍት በቀጥታ እዚህ ጋር ታዩታላችሁ። ለምሳሌ ይህን ነገር ብከፍተው እንደምታዩት እዚህ ጋር ይመጣል። ይህ የሚመጣው ነገር አይከን ይባላል። ስለዚህ እነዚህ ነገሮች ወይም እነዚህ አይከኖች ያሉት ታስክ ባር ላይ ነው። ሌሎች አይከኖች እዚህ ጋር አሉ፣ እነሱ ጋር መለሳለሁ። ስለዚህ እንደምታዩት የምንሰራበት ወይም የምንከፍተው ነገር የሚገኝበት ቦታ ታስክ ባር ይባላል። ስለዚህ ታስክ ባር እየሰራንበት ያለውን ነገር ነው የሚያሳየን። ታስክ ባር ላይ በግራ በኩል ያሉ አይከኖች አሉ፣ በቀኝ በኩልም ሌሎች አይከኖች አሉን። ሁሉም ያው ስራ ላይ ያሉትን ነው የሚያሳየን። በይበልጥ ግን እቺ ስታርት በተን ወይም ዊንዶውስ የምትባለው ነች። በጣም ታዋቂ ነች። የማይክሮሶፍት ዊንዶውን የምትጠቀሙ ከሆነ እሷን አንድ ጊዜ ክሊክ ስታደርጉ የግራ በኩሉን መጀመሪያ ስለ ክሊክ ከማውራታችን በፊት ስለ ማውዝ እንድናወራ ፈልጋለሁ። ስለዚህ ጀነራሊ የምናወራው የማውዝ አይነት ይሄን የሚመስል ይሆናል። ይሄኛው ሌፍት ክሊክ መሆኑ ነው። ስለዚህ ሌፍት ክሊክ እያልን እንጠራዋለን በግራ በኩል ያለውን። ይሄኛውን ራይት ክሊክ እያልን እንጠራዋለን እና እቺ ስክሮለር ነች። አሁን ብዙም አላወራባትም። ስለዚህ ሌፍት ክሊክ፣ ራይት ክሊክ፣ ደብል ክሊክ ካልኳችሁ በራይት በኩል ደብል ክሊክ የለም። ስለዚህ ይሄንን የግራውን በኩል ሁለት ጊዜ ንኩት ማለት ነው። ስለዚህ ደብል ክሊክ ማለት ሌፍትን ሁለት ጊዜ መንካት ማለት ነው። ስለነዚህ ነገሮች ስናወራ ይሄንን ነገር ሌፍት ክሊክ ስታደርጉ ይሄ ዝርዝር ይመጣል። ይህ ሁሉንም ነገር የምትጀምሩበት ነው። እዚህ ጋር ስላሉት ነገሮች ባጭሩ ስናወራ እዚህ ነጩ ላይ የሚጻፉት ወይም የሚኖሩት ነገሮች እኔና እናንተ ላይ ሁሌም የተለያዩ ነው የሚሆኑት። ምክንያቱም ብዙ የምንሰራባቸው ነገሮች እዚህ ጋር ፊት ለፊት ይመጣሉ፣ የማንጠቀምባቸውን ነገሮች ደግሞ አይታዩም። ሌላ እዚህ ጋር የምታዩት ነገር ግን ሁላችንም ጋር ተመሳሳይ ነው። ዊንዶውስ 7 እስከ ተጠቀምን ድረስ ከላይ የተመዘገበው ሰውዬ ስም ይኖራል። ስለ ዩዘር የምናወራው ነገር አለን። ከዛ ዶክመንታችሁ የምትጽፉት የምትሰሩት ነገር እዚህ ውስጥ ይቀመጣል። ፎቶዎቻችሁን እዚህ ነው የምታገኙት። ሙዚቃዎቻችሁን፣ ጌሞች ከፈለጋችሁ በአጠቃላይ ኮምፒውተር ውስጥ ያሉ ፎልደሮች እዚህ ውስጥ አሉ። ነገሮችን ማስተካከል ወይም መለዋወጥ የምትፈልጉ ከሆነ ኮንትሮል ፓናል አለ። ዲቫይስ ኤንድ ፕሪንተር ከናንተ ከዚህ ከኮምፒውተራችሁ ውጪ ሌሎች ነገር ካገናኛችሁ ድራይቨሮችንም ሁሉ ጨምሮ ዲፎልት ፕሮግራም፣ ኢንተርኔት ኤክስፕሎረሮቻችሁ ምናምን ተጨማሪ እና እዚህ ጋር ደግሞ እርዳታ ከፈለጋችሁ የምታገኙበት ይሆናል። ሌላው እዚህ ጋር ደግሞ የሰርች ባር ነው። ስለዚህ እዚህ ጋር የምትፈልጉትን ነገር በመጻፍ ብቻ ማግኘት ትችላላችሁ። ስለሱም እናወራለን። ሌላ እዚህ ጋር ዝም ብላችሁ ማውዛችሁን ካቆያችሁት ሆቨር ይባላል። ሆቨር ካደረጋችሁት እንዳለ ያላችሁን የኮምፒውተር ፕሮግራሞች ያወጣላችኋል። ስለዚህ ማየት ትችላላችሁ። ሌላ ፕሮግራም ለመክፈት ከፈለጋችሁ እዚህ ጋር መታችሁ ሁለት ጊዜ ክሊክ ታደርጋላችሁ። ደብል ክሊክ ያ ማለት
ሁለት ጊዜ ስትነኩት ይከፍትላችኋል። ሌላ ለመክፈት ከፈለጋችሁ ራይት ክሊክ አድርጋችሁ ኦፕን ትሉታላችሁ። ስለዚህ አሁንም ይከፍትላችኋል። ሌላ መክፈቻ መንገድ አንድ ጊዜ ከነካችሁት በኋላ ወይም ሌፍት ክሊክ ካረጋችሁ በኋላ ኢንተር ንኩት። ስለዚህ አሁንም ይከፍትላችኋል። ይህንን ያህል ካለን ምናልባት ለአድቫንስድ ዩዘሮች የሚሆን አንድ ተጨማሪ ነገር ላክልና የመጀመሪያውን ልዝጋ። ምንድነው የምታደርጉት? ዊን ፕላስ አር ንኩ። አሁንም ይሄኛው ሌላ በጣም ከፍተኛ በሆነ መንገድ ወይም ደግሞ አድቫንስድ በሆነ መንገድ ይሄንኑ ፎልደር ለመክፈት ነው። ይሄንኑ ብላችሁም የፈለጋችሁትን ነገር መክፈት ትችላላችሁ። ስለዚህ ሲኤምዲ ብላችሁ ትጽፋላችሁ ወይም ኮማንድ ፕሮሞት። ይሄን ለማግኘት ደግሞ ሌላ አጭር መንገድ አለ። እዚህ ጋር መታችሁ እንዲሁም ሰርችን ላሳያችሁ። ፊት ለፊት ሲኤምዲ ብላችሁ ጻፉ። ይሄው ይመጣል። እሱን ንኩት እና ክፈቱት። ይሄ ከመጣ በኋላ አሁን የምነግራችሁን ነገሮች ትጽፉታላችሁ። የመጀመሪያው ኤክስፕሎረር። አሁን ኤክስፕሎረር ብላችሁ ከጻፋችሁ በኋላ ስፔስ ትፈጥራላችሁ። ከዛ የምትጽፉት ፓርቲሽናችሁን ሲ ኮለን ባክስላሽ ዩዘርስ ባክስላሽ አሁን ከዩዘር ቀጥሎ የምትጽፉት እዚህ ጋር የምታዩትን ስም ይሆናል። እኔ ጋር ሄኒላንድ ነው የሚለው፣ እናንተ ጋር ሌላ ይሆናል። ሄኒላንድ ባክስላሽ አሁንም ተመሳሳይ ጻፉ። ዴስክቶፕ ባክስላሽ አሁን ምንድነው ባጭሩ የጻፍኩት ከተጠቃሚዎች ሄኒላንድ ውስጥ ዲስክቶፕ ይሄ የምናወራው ነው፣ ስለሱ ስለምናወራ ነው። ከዚህ ከዲስክቶፓችን ላይ የሆነ ፕሮግራም እንድንከፍት ልናዘው ነው። አሁን የምጽፈው እዚች ጋር ከስር የምታዩዋትን ስም ይሆናል። ስለዚህ እዚህ ጋር የተጻፈው ስም ለዚህ ፎልደር ሄኒላንድ ነው። ፋየርፎክስን መክፈት ከፈለጋችሁ ሞዚላ ፋየርፎክስ ብላችሁ ጻፉ። ይሄንን ቪጂ መክፈት ከፈለጋችሁ ኤቪጂ 2011 ብላችሁ ጻፉ። ብቻ ፊት ለፊት እዚህ ጋር ያለን ነገር ጻፉለት። እኔ አሁን ሄኒላንድ ብዬ ልጻፍ። አሁን ከዚህ በኋላ ሁሉንም ነገር ነዋል። ከናንተ የሚጠበቀው ኢንተርን መንካት ነው። እንደምታዩት ይሄው ተከፈተ። ይሄ ማለት ይሄ ነው። ይሄው ስለዚህ አድቫንስድ በሆነ መንገድ እንዴት እንደሚከፈትም አየን። ይሄ ብዙ ስህተት ከሰራችሁ ሌላ ነገር ይጨምራል፣ የማይሆን ነገር። ለምሳሌ ኤች ብዬ ብነጋው እንደዚህ አይነት ይጽፋል። እነዚህ ለማጥፋት ከፈለጋችሁ ተጨማሪ ሲኤልኤስ በሉና ጻፉ። ከዛ ኢንተር በሉት ያጠፋላችኋል። ስለዚህ እንደገና መልሳችሁ ጻፉ። ስትዘጉ ኤግዚት ብላችሁ ጻፉት፣ ይዘጋላችኋል ማለት ነው። አመሰግናለሁ።